ከዚህ ቀን ጀምሮ በእግዚአብሔር ታመን። እንቅፋቶች ለማሸነፍ በራስ ሳይሆን በእግዚአብሔር አቅም ላይ ተደገፍ። ከገደብ በላይ የሚያስኬድህ በእግዚአብሔር ላይ መታመንህ፣ እግዚአብሔርን መደገፍ ነው። ትምህርትህን፣ ዕውቀትህን፣ ዘመዶችህን፣ የምታውቃቸውን ሰዎች፣ ሁኔታውን፣ ደመናውን፣ ዝናቡን አትመነው። እምነትን ማድረግ ያለብህ እግዚአብሔር ላይ። ወጥቼ እሰራለሁ ስትል፣ አገለግላለሁ ስትል፣ ይከናወንልኛል ስትል አይተህ ደመናውን ይዘንባል ብለህ አይደለም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል በሜትሮሎጂ ሳይንስ ሂሳቡ መጥቶ አይደለም። እግዚአብሔርን ታምኖ በእግዚአብሔር የሚታመኑ ሰዎች ከገደብ በላይ ይሄዳል። በጣም ብዙ ሊሚቴሽን አለ። የተማርንበት ትምህርት ቤት፣ ያደግንበት ቤተሰብ፣ ያደረግነው ጫማ፣ የነበርንበት ብዙ ሁኔታዎች ይገድባል ወዳጆች። ነገር ግን በእግዚአብሔር የሚታመኑ መታመኛቸውን በእግዚአብሔር ያደረጉ ኃይላቸውን ያድሳል፣ እንደ ንስር በክንፍ ይወጣል፣ አይታክቱ፣ ይሄዳል፣ ይበራል ተብሎ እንደተጻፈ በእግዚአብሔር የሚታመን ሰው አክሽኑ ያስታውቃል፣ አረማመዱ፣ አካሄዱ ያስታውቃል። የማይደፈር ነገር ይደፍራል፣ የማይሞከር ነገር ይሞክራል፣ የማይንኳኳ በር ያንኳኳል። በሱ አቅም የማይታሰብ ነገር ያስባል። ስታስበው እሱም ያስበው ተራራ ነው። ኪሱ ያለው 10 ሺህ ብር በጣም በሚቀርብ ሁኔታ 10 ሺህ ብር ይዞ 100 ሺህ ብር ያቅዳል። 90 ሺህ ብሩ ምንድነው ብለህ ብትጠይቀው እግዚአብሔር ላይ ያለኝ እምነት ሄሎ አብርሃም የብዙዎች አባት የሆነው የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት ሄሎ የትውልድ አባት መሆን ከፈለክ ባመነበት በአምላክ ፊት የብዙዎች አባት ሆነ ተብሎ እንደተጻፈ ወንድሜ በእግዚአብሔር ፊት የብዙዎች አባት እንድትሆን ከፈለክ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ እግዚአብሔር ሰማይን የጠራው ካለበት አይደለም ከሌለበት ነው የጠራው። 100% እርግጠኛ ነኝ የሚያስፈልጉኝን ነገሮች እግዚአብሔር ካሉበት ሳይሆን ከሌሉበት አንድ በአንድ ስማቸውን እየጠራ እንደሚያመጣቸው እኔ ልመን እንጂ እኔ ልራመድ እንጂ እኔ ልሂድ እንጂ ተራራው እንደልዳላ ሜዳ ይሆናል። እንደ አለት የሆነ ነገር እንደ ሰም በፊቴ ይቀልጣል። የሰማይ አምላክ እግዚአብሔር ያከናውንልናል።